አዲሱ የአህባሽ ሙዚቃ ዛሬ ይዤላችሁ ብቅ ያልኩት ምን መሰላችሁ? አዲስ የአህባሾች ሙዚቃ መንዙማ አልልም፣ ነሺዳ አልልም፣ ምንድነው ሙዚቃ። ይህን ጉድ ተመልከቱ። እና ሲያ እየጨፈሩበት የነበረው መንዙማ ይህ ነው። እንግዲህ እንመልከተው። ሀቢቢ የጥበው ሙሽተባ ያ ሰይዲ የፍቅራችን ቂብላ ለዲናረው ዳው ላይ ቤቱን ያበጃጀው ጦረኛ ፍቅሩ ነው ሀበሻን የፈጀው። ቆይ ሼባዎቹ ገዝታቸው ነው እንዲህ እየተጫወትክባቸው ያሉት? የውን ርቦት አረካቸው እኮ በፒያኖ የተሰራ ባለፈ የተለያየ ጊታር ምናምን ነገር ሲያሳዩ ጊዜ እያላችሁ ነበር። ተደብቆ የፒያኖ እየመቱ ነው እኮ። የፒያኖ ድምፅ አናውቅም እንዴ? የሆነ እጅል አታርጎን እንጂ። ሰዎቹ ደግሞ ምንድነው ጥምጣም ነገር ዱላ ሰጣቸው ምናምን ባህላዊ ዘፈና እንዴ አስነካችሁት እኮ። ጉድ ነው እኮ። ተጨማሪ ላሳያችሁ። ቆይ መርቅነው ነው እንዴ ቪዲዮ ክሊፕ ላይ እንዲገቡ የተደረጉት ትልልቅ ሰዎቹ ማለት ነው። ስቶፈን ምንድነው እኔ ባላይ አረ ቢስሚላ። አረ እናንተ ሰዎች ጉድ ናችሁ ወላሂ። ሰው ከቁርአን ከመልእክተኛው አለይሂ ሰላቱ ወሰላም ሐዲስ ለማራቅ ወጣቱ ከስሜቱ ጋር እንዲገጥም አድርገው ጭራሽ ፒያኖ በቃ ይል ሞቅ አድርገው ከዛ ይጨፍራሉ እንዲህ። አረ ቢስሚላ። ቆይ ስልጠኛ ነው? ትግርኛ ነው? አማርኛ ነው ወይስ ኦሮምኛ ነው? ምንድነው? ዱላ ምናምንም ይዛቸዋል። ጉድ ነው ዘንድሮ የማናየው። ጥምቀት ላይ አንዳንድ ቦታዎች ራያዎች የሚያረጉታል። አይ ቲንክ ባህል ይመስለኛል። ዱላ ይዞና እንዲህ ያን ነገር እያደረኩ ነው። አሁን እነዚህ ናቸው የመልእክተኛው አለይሂ ሰላቱ ወሰላም ማዲሆች፣ የመልእክተኛው አለይሂ ሰላቱ ወሰላም ወዳጆች የሚባሉ። እንግዲህ በተጨማሪ ወጣቶች እንዴት እንደሚጨፍሩ ተመልከቱ። ይህ ድብና ያለ ስልጥኛ ጨፈራ ማለት ነው። እንግዲህ ተመልከቷቸው። ለምን የሆነ የጆሮ ጌጥ ምናምን አታረጉም? ስትታዩ ጺም አላቸው ምናምን ነገር ወንድ ናቸው። የሴትን ባህሪ ያንጸባረቃችሁ እንዲህ መጃጃ ምን አይነት ሰው ናቸው ግን? ባላ እኔ አህባሽ ያለበት ደረጃ በጣም እየገረመኝ ነው። ወጣቶች እንዲህ እያደነዘዙ የሚገርመው ባክግራውንዱ ከሰማችሁ ሼሌላ አባቴ ሼሌላ ጌታዬ ሼሌላ እያለ ነው። የአብሬሽ ሼሌላ ያዙኝ ልቀቁኝ አጠጡኝ ምናምን። አሁን እነዚህ ናቸው የመልእክተኛው አለይሂ ሰላቱ ወሰላም ወዳጆች ናቸው የሚባለው። ከዛ በኋላ አስተማሪ የምትባለው አሲያ መታ ደግሞ በመንዙማ ትላለች። ተመልከቱ። ባህሩ የሚያሻግረው የውለ ፕሌን ነው። በቃ አሰክሱ፣ ቪዛ ይላክላችኋል። ከዛ በኋላ መሄድ ትችላላችሁ። ምንድነው የምትሰክሱ? ይሄን እያሰብኩኝ ከዛ ከሳሁኝ መንዙማ በጣም ነው እንደ ከሳው ድልብ በሬ መስለ ከዛ ከሳሁኝ ስትሉ እኮ አታፍሩ።
መዲና ካልገባሁኝማ ዘንድሮ መክሳቱ ነው ይላል። ሲታይ በየአመቱ የሌለ የወፍ ማሻአላ ጥሩ ነው እኮ ግን አትዋሹም። አሰክሱ ነው እኮ እየተባለ ያለው አሰክሱ። ከዛ መታ አሲያ ረቢዑል አወል መግባቱን እኮ በሷ ዘይኑ ነብይ ዘይኑ ነብይ ምናምን እያለች ፒያኖ አለው። በነገራችን ላይ ግልጽ የሆነ ፒያኖ ነው የሙዚቃ መሳሪያ ፒያኖ ምናምን። ጴንጤዎች አረ ምንድነው ይህ መዝሙራቸው በፒያኖ ይጫወታሉ ይባላል። አብዛኛው የጴንጤ መዝሙር የሚሰሩ በፒያኖ። እነዚህን ሰዎች የሚጨፍሩት እንደዚህ ነው፣ አህባሾችና ሶፊያዎች። ሌላው እንግዲህ ተረት እንስማ እስቲ እንስማ። 3 የሰሃባ ሚስቶች ነበሩና አንድ ጂሃድ ላይ እሺ ለባሎቻቸው ዱዓ ያደርጋሉ። ወሚያል አጃይብ አሁን ባለትዳር የሆናችሁ በተለይ ወንዶቹ ሚስቶቻችሁን አፈቅርሻለሁ ወድሻለሁ በሉ። ሻሚኒ አጠገባለች አፈቅርሻለሁ በላት፣ ወድሻለሁ በላት። እኔም በጣም ነው የማፈቅርሽ፣ እኔም በጣም ነው የማፈቅርሽ። እሺ ሰምተሻል፣ ሰማሻ ጎበስ። እሺ እናንተም እያላችሁ እሺ አፈቅርሻለሁ እያላችሁ እሺ። እና 3 የሰሃባ ሚስቶች ባሎቻቸው ጂሃድ በወጡበት ሰዓት ላይ ሲያለቅሱ አንዷ እኔን አላቅሱኛለች አሉ። ለምን የሁላችንም ባል አብረው ነው የወጡት ጂሃድ፣ አብረን እንላቀስ እንጂ ላንቺ ለተለየ ለቅሶ አናለቅስም፣ እኩል ነው የምናለቅሰው አሏት። አይ የኔ ብሳል እኔን አላቅሱኛለች። ጉድ በኋላ ምንድነው ይሄን ያህል እንደዚህ ያስባለች ሲሏት፣ አይ ያንቺ ባል ጀግና ነው ወይ ይሰየፋል ወይ ይሰይፋል አለቻት። ያንቺ ባል ደግሞ ፈሪ ነው ቦታው ሳይደርስ ይመለሳል አለቻት። ጉድ የኔ ባል ግን ስለሚወላውል በዛ መሃል ከቀሉት አኺራውን ያጣል ብዬ ነው። ጉድ 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 ገብቷል አይደለ? መውደድ መዋደዱ ለሆነው መንገዱ አትራፊ ያድርገው ጌታዬ በንግዱ። ምግብ ስንት ነው ለሚል ራስ እኮ ማስከፈል የለብህም እኮ። ጉድ ወላሂ ነው እኮ የምልህ። እና ይሄ መደዳችንን ማይበርድ አላህ ያድርገው። ባለቤታችን ውደዱ። ጉድ እኮ ያስብላል እንዴ! ከዚህ በላይ ጉድ አለ እንዴ? ቆይ በርጫ በጃምቦ ባረቄ ነው እንዴ የምትቀሙት? በጣም ነው እኮ እየገረሙኝ። ሰነድ አልባ ጉድ። ሰሃባ ነበር፣ አሁን በሰሃባ እየዋሸ ተመልከቱ። መርቅኖ ገብቶ በሰሃባ እየዋሸ ነው። ይህ ግለሰብ ምንድነው ስንል ማዲህ ነው፣ ማህፉዝ ይባላል። አንዋር መስጂድ ላይ ጁማ ላይ የሚያስቀውጥ ጭፈራ ኮንሰርት የሚያዘጋጅ ነው። ከዛ በኋላ ከነቢዩ አለይሂ ሰላቱ ወሰለም መሐባ ያዘኝ የሚል ግለሰብ፣ ተራ ግለሰብ እንዳይመስላችሁ። ይህ ተራ ጥቃቅን የሆኑ ሰዎች እዚህ አላመጣቸውም ሲጀመር ማለት ነው። ቫልዩም አልሰጥም። ሁለተን ደግሞ ማፈመስ ነው ብዬም ስለማስብ ብዙ ቪዲዮ ነበሩ። እነዛ ነገራቶች ላሽ ነው የምላቸው። አላህን መብት ለፍጡራኖችን አሳልፈው እስካልሰጡት ድረስ ማለት ነው። እና እንደተመለከታችሁት እንግዲህ ወይ ይሰየፋል ወይም ደግሞ ይሰይፋል። የሚሰይፍ ነገር ይሰይፋል አለለህም። አላህ ሂዳያ ይስጥ። ሚስት ያፈቅርሻለሁ አጠገቡ ሚስቱ ጭራሽ ማለት ነው አጠገቡ ነው ቁጭ አድርጎ ሐሚስ ከሆነ አጠገብህ ነው ሚስትህን ማስቀመጥ ያለው። ከዛ ከሷ ፋከሽን ማለት አለባት። ችግር የለውም። እኔ ሚስቴ ምን ትለኛለች? ሐሚስ በርጫ ምናምን ይቅርብንና ካሮት እንቃ ምናምን ትለኛለች። ስቀሽ በቃ እሺ ምናምን። አሁን እነዚህ ናቸው ባላ የነብዩ አለይሂ ሰላቱ ወሰለም ወዳጅነን የሚሉ እነዚህ ናቸው መንዞማ አውጥተው ከዛ በእነዚህ ሰዎች መንዞማ የምትጃጃሉት። በጣም ነው የሚገርመው ወላሂ። ማለት ቦታ የምትሰጡት ሰው ምን አይነት ሰው ነው? የምር ዲነኛ ነው ወይ? ይህን ሰው እንደተመለከታችሁት ቅድም የ100 ብር በርጫ ተገዝቶላቸው ይሆን አላቅ። ትልልቅ የምን አባቶች አያቶች ይሆናሉ ሀይቃ ማለት አያቶች ያክላሉ። እያስጨፈራቸው ነበር። መሐመድ ሙሰማ መሐመድ ነው ምናምን የተባለ ሰው የት ነው የተለቀቀው ሲባል 12 ሚሊዮን ላይቭ ላይ እየጠየቀ ነበረው የአልፋሩቅ ሚዲያ ላይ ነው። አልፋሩቅ ምናምን ነው መሰለኝ ይባል። እንግዲህ ተመልከቱ። እነዚህ አይነት ሰዎች ናቸው ዛሬ ላይ ወሃቢያ እንትንያ ምናምን የሚሉት ቃቤ የሆኑ ሰዎች ማለት ነው። ለምንድን ነው ግን እኔ እንዲህ የምናገረው? በጥቅሉ ላስቀምጥላችሁ። ብዙ ጊዜ እንዲህ አይነትን
ኮሜንት ስለምመለከት ነው። ትምህርቶች አሪፍ ናቸው፣ ግን ለምን በሂክማ አታረጋውን ትሉኛላችሁ። እውነት ነው ሂክማ ያስፈልጋል። ነገር ግን ሂክማ የሚያስፈልገው ለምን አይነት ሰው ነው? አላህ በቁርአን እነዛ ሙሽሪኮች የማይሰሙ ዱዳዎች ደንቆሮዎች ናቸው ብሎ በግልጽ ተናግረዋል። አቡ ለሃብ እኮ በሂክማ ማስተማር አይችሉም ነበር መልእክተኛው አለይሂ ሰላቱ ወሰለም። ግን አቡ ለሃብ ተበት ሄዳ ወረደበት። እዚች ምድር ላይ ያለ የገሃነም መሆኑ ተናገረ። ማን? ጌታችን አላህ ሱብሓነሁ ወተዓላ። ሂክማ ማለት ምንድነው? ወንድምና እህቶች ነገራቶችን ባሉበት ማስቀመጥ። አካፋ አካፋ ነው ትለዋል፣ ዶማ ዶማ ነው ትለዋል። አለበለዚያስ ኧረ አባቴ እኔ ዶማ አይደለሁም መጥረቢያ ነኝ እቆርጥሃለሁ ይላል። መዶሻ ኦሬዲ መምቻ ነው አይደለ? ኖ እኔ መቁረጫ ነኝ ብሎ መጥረቢያ ነኝ ብሎ ይመጣል። ስለዚህ እነዚህ ሰዎች የሚያደርጉትን ነገር ደግሞ እንዲህ ነው የሚያደርጉት እንዳመጣጣቸው። እኛ ላይ እያሾፍ እየቀለድ ላይቭ ላይ ገብቶ ህፃናቶች አይደሉም ዳይነን የሚሉ ሙነሽድነን የሚሉ ኡስታዝነን የሚሉ ወደ አላህ የምንጠራ ትክክለኛ አቂዳ አለን የሚሉ ግለሰቦች እንዲህ አይነትን እንተፈልጡ ወሬ እያወሩ እንዴት ነው በሚገባቸው ቋንቋ ማናወራው? በሚገባቸው ቋንቋ አወራል። ይህም ከሂክማ በሚገባቸው ሰዎች በሚገባቸው ቋንቋ ማዋራት ከሂክማ። እንዲህ አይነትን ቅጥፈት ሲወራ በአደባባይ ሰሃቦችን ያላደረጉትን ነገር ያንቺ ባል እንዲህ ሰነፍ ነው ይፈራል ምናምን፣ ሰሃባ ይፈራል ሰነፍ ነው ቦቅባቃ ነው ብሎ እየተሳደበ ነው። ተመልከቱ። ሰሃቦች ጀግና ናቸው። በተለይ ስለ ጦርነት አይደለም እያወራ የነበረው። ጦርነት ላይ ወደር የላቸው። አባቶቻችን አያቶቻችን ላይ የሚጫወቱ የሆነ ሽርጥ ነው ምንድነው አማይማ ነው ምንድነው የሚባለው እሱ ጣል አድርገው ከዛ በኋላ እንዲጨፍሩ የሚያደርጉ እኛ አባቶች እድሜያቸው የገፋ ነው። በዚህ ጊዜ ምንድነው ማድረግ የነበረባቸው? ቁጭ ብለው ከአላህ ጋር ያላቸው ግንኙነትን ማሳመር ነው የነበረባቸው። ግን እንዲጨፍሩ እያደረጉ ነው። እነማን ስንል ወጣት ነን የሚሉ ወጣቶች፣ ተደግመዋለሁ፣ ወጣት ነን የሚሉ ወጣቶች በእስልምና ሽፋን የሚነግዱ ነብዬ ነብዬ እያሉ አላህዬ አላህዬ እያሉ በአላህና በመልእክተኛው የሚሸቅ የመልእክተኛው አለይሂ ሰላቱ ወሰላም የአላሁ ሱብሓነሁ ወተዓላ ስም መሸቀያ እኛ ከሳት ምንወጣበት ነው። ከሳት ጉድጓድም አፋፍ ላይ ነበራችሁ ከእርሱ ማዳናችሁ እንዲሁም ተመሩ ዘንድ ለእናንተ አንቀጾችን አብራራላችኋል። ስለዚህ ከሳት ጉድጓድ አወጣን ማን? ኻሊቃችን ካነበርንበት ያስገኘን ከትንሽ ጠብታ ከምታክል ነገር ያስገኘን ጌታችን አላሁ ሱብሓነሁ ወተዓላ ላይ እንዴት እንሸቅላለን? ሰው እናቱን እየሰደበ አይሸቅም። ሰው እናቱን እያሰደበ አይሸቅልም። ዛሬ ላይ ከአላህ ውጪ ሌሎች ፍጥረታቶችን እየጠራ አላህ ፈጥሮት እያለ ከአላህ ውጪ ሌላ መጣራት የአብሬሺ የዳንግዬ የቦረናው የአብሬጂ የአልከስብዬ ያሊጎንደርዬ ምናምን እየተባለ የነገ ያውቃሉ ተብሎ የከራማ መጽሐፍ ተብለው በኪታብ ደረጃ የተለያዩ መጽሐፍ መደብሮች ላይ የሚሸጡ ኢስላሚክ የመጽሐፍ መደብሮች ተብለው እነማ ጃምቦ የሚጠጡ የነበሩ ሰዎች ይላል የራሳቸው መጽሐፍ ነው። አሁን ይህን ስትናገር ሂክማ የለህም ይላል እንዴ? የሼህ ሁሴን ጅብሪል ምናምን ትንቢት ተብሎ ገጽ 176 አካባቢ ጃምቦ ይጠጣ ነበር ይላል። አፄ ዮሐንስ ሲሞት ጊዜ አላህ ይማረው የጀነት ነው ብለዋል ይላል። ይህን መጽሐፍ ደግሞ ተርጉመው በትረካ መልኩ ማለት ነው ዩቲዩብ ላይ ይሁን የተለያዩ ሶሻል ሚዲያዎች ላይ የሚያቀርቡት እነማን ናቸው ስንል አህባሾችና ሶፊዮች። እነዚህ ሰዎች ነው መቃወም ያለባቸው ወይስኛ? ባካችሁ ይሄ በሂክማ ስም ማስተኛ ክኒንን የሚሰጧቸው ሰዎችን ተጠንቀቁ። ትክክለኛ ወዳጅ ማለት የእናንተን ክፍተት በሚገባችሁ ቋንቋ የሚናገር በአደባባይ ያጠፋ እናንተ ለሰዎች ትጨነቃላችሁ። ሰዎች ግን የመቃብርን አፈር በጥብጠው ይጠጣሉ። ለምን ሲሉ ከበሽታችን እንድናገግም እንዲያድነን ልጅ እንድናገኝ ብለው የመቃብር አፈር በጥብጠው ይጠጣሉ። ሰው እንዴት የመቃብርን አፈር በጥብጦ ይጠጣል? መቃብር ላይ ስትሆኑ ራሱ እኮ ያስደነግጣል። ሰው እንዴት አስቻለ? የመቃብርና ኖርማል አፈር ራሱ እንዴት ይበላል? እዛ በጥብጠው ይጠጣሉ። ከዚህ በፊት አሳይቻችኋለሁ። የሼህ አብደላ አልሐረሪ ቀብር ብናገኘው በጥብጠን እንጠጣው ነበር፣ እንደ አህያ እንንከባለልበት ነበር አለ።
አሁን እነዚህ ግለሰቦች ናቸው ለእስልምና የሚሰሩት። ወነአዑዙ ቢላህ። ለማንኛውም ለዛሬ ይህን ካልኳችሁ አስተያየት ጥቆማ ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። እንዲሁም ቴሌግራም ላይ ማዋራት ትችላላችሁ። ማስተካከል ያለብኝ ነገር ለማስተካከል ዝግጁ ነኝ። ስህተት ይኖርብኛል፣ ያን ነገር 100% እርግጠኛ ነኝ። ኢቭን አሁን በተናገርኩት በርካታ ስህተቶች ልታወጡ ትችላላችሁ። እነዛ ስህተቶች ግን ማረም እችላለሁ ኢንሻአላሁ ተዓላ። ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።